ሰላም ይህ የሲኔት ሶፍትዌር ቴክኖሎጂ ERP ሲስተም ፖስ አፕሊኬሽን ነው የምናየው ዛሬ። በዛሬ ቪዲዮአችን ሴልስ ላይ እንዴት ነው ሴልስ የሚካሄደው የሚለው እናያለን። ስለዚህ በመጀመሪያ ፖስ አፕሊኬሽናችን እዚህ ጋር ደብል ክሊክ አድርገን እንከፍታለን ማለት ነው። እዚህ ጋር ዩዘር ኔም ዲስፕሌይ ያደርግልናል። ከፈለግን ሰርች ማድረግ እንችላለን። አሊያ ደግሞ እዚህ ጋር ደብል ክሊክ እናደርጋለን ማለት ነው። ስማችን የኔ ዩዘር ኔም ሲኔት አድሚን የሚለው ነው ማለት ነው። እዚህ ላይ ፓስወርድ ነው የምናስገባው። ይህ ፓስወርድ ማስገቢያ ፕሌስ ሆልደር ነው። ፓስወርድ እናስገባለሁ። ሁሉም ዩዘር የራሱ ፓስወርድ ይኖረዋል ማለት ነው። ከዚህ በመቀጠል ይህን የሚመስል ኢንተርፌስ ይመጣልናል። የመጀመሪያው ፖስት ትራንዛክሽን ላይ ካሽ ሴልስ ኦርደር የሚሉ በተኖች አሉ። ከሱ ቀጥለን ደግሞ ዶክመንት፣ ቱልስ ኤንድ ዲቫይስ እያንዳንዳቸውን በቅደም ተከተል እናያለን ማለት ነው። የመጀመሪያው ካሽ ሴልስ ነው። ካሽ ሴልስ ላይ ከኦርደር ጀምሮ ቢል እስከሚወጣ ድረስ ያሉት ሂደቶች ነው የምናየው። ስለዚህ ካሽ ሴልስ ጋር እንገባለን። ዴብል ክሊክ እናደርገውና ምንድነው የሚለው እዚህ ጋር ፊዚካል ፕሪንተር ኢዝ ራኒንግ አውት ኦፍ ፔፐር፣ ወረቀቱ እያለቀ ነው። ኦኬ ብንለው ያሳልፈናል፣ ግን ወረቀት እያለቀ እንደሆነ ማስጠንቀቂያ ነው። ወረቀታችን ማስገባት ይኖርብናል ማለት ነው። የቀጣዩ ኢንተርፌስ ይህን ይመስላል። እዚህ ጋር የምናየው ቴስት ሬስቶራንት ይላል። ይሄ ሬስቶራንቱ ስም ነው። ብራንች ካለው በብራንች የኔ ሄድ ኦፊስ ስለሆነ ሄድ ኦፊስ ነው። ከዚህ ቀጥሎ የሎጊን ያደረገው ካሸር ኔም ሲኔት አድሚን የሚለው እኔ የገባውበት። ከዛ በመቀጠል ደግሞ የከረንት ዴቱን ዲስፕላይ ያደርግልናል ማለት ነው። ወደ ዋናው ስራችን ስንመጣ ካታጎሪ ላይ ነው የምንመጣው። ካታጎሪ ላይ የማፕ የተደረጉ የተመዘገቡ የፕሮዳክታችን ወይም የምንሸጣቸው የምግብና የመጠጥ አይነቶች ዲስፕላይ ይሆናሉ። እዚህ ጋር ስንመጣ ቤቨሬጅ፣ ፉድ ኤንድ ጁስ የሚሉ ካታጎሪዎች አሉን። ኢንሳይድ ቤቨሬጅ 8 ሰብ ካታጎሪዎች አሉ። ይህን ክሊክ ሳደርገው ኬክ፣ ኮፊ ድሪንክ፣ ኮልድ ድሪንክ እያለ እነዚህ እያንዳንዳቸው አሉ። ስለዚህ እዚህ ውስጥ ኬክ ውስጥም ገብተን እነዚህን እናያለን ማለት ነው። ሶ እዚህ ጋር ፈልገን የምንፈልገውን ከስተመር የፈለገውን ፕሮዳክት ኦርደር አድርገን ከዛን ቢል እናወጣለን ማለት ነው። ለምሳሌ ወደ ካታጎሪ እንመለስ። ከመጀመሪያው ዘን ፉድ ላይ እንሄዳለን። ብሬክፋስት ላይ አንድ ምግብ ላዝዝ። እዚህ ጋር አቮካዶ ኤንድ ኤግ የሚል ፕሮዳክት አለን። ይሄንን ክሊክ አድርገዋለሁ። ከዚህ በመቀጠል ባይ ዲፎልት ኳንቲቲውን አንድ አድርጎ ይይዝልናል ማለት ነው። ስለዚህ ከስተመር 2 ከፈለገ 2 እንላለን፣ 3 ከፈለገ 3። እኔ 2 ነው የሚፈልገው የከስተመር 2። ከዛን ኦኬ ነው የምንለው ማለት ነው። ኦኬ ስንለው በዚህኛው በግራ በኩል ካለው ዳሽቦርድ ላይ ሪትራይቭ አድርጎ ያመጣልናል። ኳንቲቲ 2 ነው። ፕራይሱ የአንዱ ዋጋ 600 ብር ነው፣ የሁለቱ 1200 ብር። በዚህ መልኩ ይቀመጣል። ከዛ በመቀጠል ኦርደር ለማድረግ እንሞክርና በሂደት ቀጣይ ያሉት ምንድናቸው የሚሉትን እናያለን። ኦርደር ሳደርገው ምን ይለኛል? አሁን እዚህ ጋር ዌተር ኢዝ ማንዳቶሪ ፕሊዝ ሴሌክት ዌተር ይለኛል ማለት ነው። ስለዚህ እዚች ጋር አርኤምኤስ የምትለው ጋር ሄደን መጀመሪያ ዌተር እንመርጣለን ማለት ነው። ይህንን ኦርደር ያመጣችው ዌተር የአብስራ ከሆነች የአብስራን እንመርጣለን። ከዚህ በመቀጠል አሁንም ቴብል መምረጥ አለብን፣ ከስተመሩ የተቀመጠበት ቴብል ማለት ነው። ቴብል 4 ከሆነ ቴብል 4 እንመርጠን ኦርደር እናደርጋለን ማለት ነው። ሶ አሁን ኦርደራችን በኦርደሩ ወጣ ማለት ነው። ሴንዲንግ ኦርደር ቱ ኪችን ይላል። ያዘዝነው ፉድ ካታጎሪ ላይ ያለ ነገር ስለሆነ በኪችን ነው የሚወጣው። ኦርደራችን ኪችን ላይ ወጣ ማለት ነው። በዚህ መሰረት ከዚህ በመቀጠል ሌላ ምግብ አንድ ወይም መጠጥ ድጋሚ ያዘን እንይ። ቤቨሬጅ ላይ እንግባ። ከዛ ምንድነው የምንሄደው? ኮልድ ድሪንክ የፈለግነውን እዚህ ጋር ብናዝ፣ ለምሳሌ ቴስት ሚልክ የሚላል እዚህ ጋር ቴስት ሚልክ አንድ ከተፈለገ ባይ ዲፎልት አንድ ያለው ኦኬ እንላለን። እንደተለመደው አሁንም ዌተር እና ቴብል እንመርጣለን ማለት ነው። ቴብል 2 ዌተር ደግሞ የፈለግነውን ለአምሮት ከሆነች ለአምሮት እንመርጣለን። ከዛ ኦርደር ነው የምንለው። አሁን ኦርደራችን ወጣ በባር ማለት ነው። ባር ላይ ባለው ኦርደር ፕሪንተር ኦርደራችን ይወጣል። በዚህ ጊዜ ለምሳሌ አሁን ይህን ቴብል 2 እና ቴብል 4 ኦልሬዲ
ኦኮፓይድ ናቸው። እነዚህ ድጋሚ ባዝባቸው ቴብል ኢዝ ኦልሬዲ ኦኮፓይድ ይለኛል ማለት ነው። ስለዚህ ቢላቸው ካልወጣ ድጋሚ በእነዚህ ቴብሎች ኦርደር ማድረግ አንችልም። ስለዚህ ቅድሚያ ቢላቸው መውጣት አለበት ማለት ነው። ከዚህ በመቀጠል ወደ ቢል ወደምናወጣበት ነው የምንሄደው። እሱ ምንድነው? ሪፈረንስ ነው። ሪፈረንስን ክሊክ ስናደርግ እዚህ ጋር ኦርደር ያደረኳቸው በዚህ ፊልድ ፎርማት መሰረት ይመጡና ማለት ነው። ወይተሯ ላምሮት ነች፣ ቴብል 2 ነው። የሁለተኛው ደግሞ ቴብል 4 የአብስራ ናት ያዘዘችው። ስለዚህ የነዚህን ቢል እያንዳንዳቸውን ቢል ማውጣት እንችላለን ማለት ነው። ከዚህ በፊት ግን የነዚህን ቢል ከማውጣት በፊት ስፕሊት እና መርጅ የሚባል ነገር አለ። ስፕሊት ምንድነው? ለምሳሌ ቤተሰቦች መጥተው ምግብ ከተመገቡ በኋላ ክፍያውን ስፕሊት አድርገን መክፈል እንፈልጋለን ካሉ ሃው ቱ ስፕሊት የሚለውን እዚህ ጋር ማየት እንችላለን ማለት ነው። እዚህ ጋር ክሊክ ካደረግን በኋላ ስፕሊት ቢል ነው የምንለው። ስፕሊት ቢል ስንለው ይህን ኢንተርፌስ ያመጣልናል። እዚህ ጋር ይህን ክሊክ አድርገን ብሬክ ነው ሼር ነው ማለት እኩል እኩል ነው የሚከፍሉት ወይስ በሼር ይህን ያላዋተና የምንከፍለው የሚሉትን እዚህ ጋር መምረጥ እንችላለን። ለምሳሌ በብሬክ ብናይ እዚህ ጋር ወደ ፈለግነው መምረጥ እንችላለን ማለት ነው። እንትኑን ፕራይሳቸውን እዚህ ጋር ማኑዋሊ ማስተካከል እንችላለን። ግማሽ ግማሽ አድርጎ ያስቀምጥናል። ዘን ኦኬ እንለዋለን ማለት ነው። ከዛን እዚች ክሊክ እናደርጋትና እቺን እንደዚህ ክሊክ ስናደርጋት ወደ አንድ ቦታ ያደርግልናል። እዚህ ጋር መጥተን ክሊክ ስናደርገው ወደ አንድ ቦታ ያደርግልናል ማለት ነው። ከዚህ በመቀጠል ምንድነው የምናደርገው? ሆልድ ነው የምንለው። ዌይተር ኢዝ ማንዳቶሪ ይለናል። ስለዚህ ዌይተር መምረጥ አለብን ማለት ነው። እዚህ ጋር ዌይተር ሴሌክት እናደርጋለን። ለምሳሌ ቃል ከሆነች ቃል እንላለን። ቴብል የምንመርጥለታለን ማለት ነው። ማኑዋል መጻፍ እንችላለን። ለዚህኛውም በተመሳሳይ ማለት ነው። ከዛ ኦርደር አደረግነው። ኦርደር ኦልሬዲ ሆኗል። ስለዚህ ይህንን ስፕሊት ሆነ ማለት ነው። ከሁለት መጀመሪያ ይሄና ይሄ 63 እና 63 የሚለው ብር አንድ ላይ ነበረ። አሁን ስፕሊት ሆኖ ለየብቻ እንዲከፍሉ ተደረገ ማለት ነው ከስተመሩ። መርጅ ማለት ደግሞ ምንድነው? የዚህ ተቃራኒ ነው። የተለያየ ቴብል ላይ ሆነው በልተው ክፍያ አንድ ላይ መክፈል እንፈልጋለን ካሉ እዚህ ጋር መርጅ ኦርደር የሚለው ጋር እንመጣለን። መርጅ ጋር ስንመጣ ኦርደር የተደረጉት ፕሮዳክቶች ባይ ዲፎልት እንደዚህ ጀነሬት ይሆናሉ። ከዛ ምንድነው የምናደርገው? እዚህ ጋር ቼክ ቦክስ አለ። እሱን ክሊክ እናደርገዋለን። አንድ ጊዜ ሁሉንም ያደርግልናል። እኛ ግን የምንፈልገው ሁለቱ መርጅ እንዲሆኑ ከሆነ የመጀመሪያዎቹ ሁለቱ መርጅ አድርገን ኦኬ እንለዋለን ማለት ነው። ከዛን ወደ ሪፈረንስ መተን እዚህ ጋር ባይ ዲፎልት ሪትራይቭ ያደርግልናል ራይት ዳሽቦርዱ ላይ። ከዛን ቶታል እንለዋለን ማለት ነው። ቶታል ስንለው ቢል ልናወጣ ነው። እዚህ ጋር በከስተመር በቲን ነምበር ምናምን ከሆነ እዚች ጋር ድሮፕ ዳውን ቦክስ አለች። እሷን ክሊክ ስናደርጋት እየተመዘገበ ከስተመር ካለ ከስተመር ያመጣልናል። ከሌለ ደግሞ እኛ ኒው ብለን እንመዘግባለን ማለት ነው። እዚህ ጋር ለምሳሌ ቴስት ከስተመር አለ። በቴስት ከስተመር ዘን ፋይናሊ ፕሪንት ነው የምንለው ማለት ነው። ዌይተር ኢዝ ማንዳቶሪ ያለ ነው። ዌይተር አልመረጥንለትም ማለት ነው። በዚህ መልኩ ቢላችን ወጣ። ይህንን ቢል ለከስተመሩ ተሰጥቶት ክፍያውን ፈጸመ ማለት ነው። ፋይናሊ ሪፈረንስ ላይ ገብተን ቢል ያልተባለውን ኦርደር ላይ እናገኘዋለን። ቢል የተባለ ደግሞ ቢል ሴትልመንት ላይ ገብተን እዚህ ጋር ማግኘት እንችላለን ማለት ነው። እነዚህ ሁለቱ ቢል የተባሉ ናቸው። ኦልሬዲ ቮይድ መደረግም አይችልም። አንዴ ቢል ከተባለ በኋላ ኦርደር ላይ መተን የቀረውን ቢል ብንል ደብል ክሊክ ስናደርገው እዚህ ጋር ይመጣልናል። ዘን ቶታል ነው የምንለው። አሁን ቢላችን ወጣልን ማለት ነው። ይሄን ይመስላል ሽያጩ። ሌላኛው አሁን በካታጎሪ ነው ያየነው። ከዚህ በመቀጠል ፕሮዳክቶቹን ካሽሩ ከለመዳቸው በኋላ እዚህ ጋር ፕሮዳክት ላይ እየገባ እያንዳንዱን መምረጥ አይጠበቅበትም። እዚህ ጋር ሰርች በተን አለ። ሰርች በተኑ ክሊክ አድርገን ለምሳሌ የመጣው ከስተመር የሚፈልገው ፕሮዳክት ኮፊ ከሆነ ኮፊ ብለን ሰርች እናደርጋለን። ኮፊ ካለ እዚህ ጋር ኮፊ ካፕ የሚል አለ፣ ኤክስትራ ኮፊ አለ፣ የፈለግነውን አይሲዲ ኮፊ አለ። እዚህ ጋር ክሊክ እናደርጋለን ማለት ነው። ስለዚህ ሰርቹ ስራውን የበለጠ ያቀልልናል ማለት ነው። የሚፈልጉት ሁለት ከሆነ ሁለት፣ እዚህ ጋር ሁለት እንላለን። ባይ ዲፎልት አንድ ስለሚጽፍ ማለት ነው። ዘን ኦኬ ነው የምንለው። ኦኬ ስንለው በዚህ በግራ በኩል ካለው ዳሽቦርድ ላይ እንደዚህ ያመጣልናል። ከዛን ኦርደር ነው። ኦርደር ስናደርገው ዌይተር እና ቴብል መምረጥ ግዴታ ስላለብን አሁን ኦርደር ብንለው አይወጣም። ዌይተር ኢዝ ማንዳቶሪ ይለናል። ስለዚህ ዌይተር መምረጥ አለብን ማለት ነው ቅድሚያ።
እዚህ RMS ጋር እንመጣለን። ዌተር ያዘዘን ዌተር እንመርጣለን። ከዛም ያልተያዘ ቴብል ማለት ነው። ቴብል 1 ላይ ያልተከፈለ ወይም ኦርደር የሆነ ምግብ ካለ ይህንን መጠቀም አንችልም ማለት ነው። ቢል እስከሚሆን ሌላ ቴብል እንጠቀማለን። ከዛን ኦርደር ነው የምንለው ማለት ነው። አሁን ሴንዲንግ ቱ ኦርደር ባር ይላል። ወደ ባር ኦርደሩ ባር ላይ ወጣ ማለት ነው። አሁን የወጣውን ኦርደር ከስተመሩ ቢል ከፈለገ ኦርደር ላይ እዚህ ሪፈረንስ ጋር ይመጣል። ዘን ኦርደር እዚህ ጋር ስንመጣ ኦርደር የተደረገው በዚህ መልኩ ይታየናል ማለት ነው። ፕራይሱ እዚህ ጋር አለ። ኦርደር ያደረገው የካሸር ስም አለ እዚህ ጋር ለምሳሌ እኔ ስላደረኩት ሲኔት አድሚን ይላል። የዲቫይሱ ስም አለ፣ ዌተር ኔም አለ፣ ቴብል አለ እዚህ ጋር። ዘን ፋይናሊ ምንድነው የምናደርገው? ቢል ነው የምንለው። ቢል ለማለት ቶታል እንላለን ማለት ነው። ሶ በሾርት ከት ከፈለግን F4 መጫን እንችላለን። አለያ ደግሞ ፕሪንት ነው የምንለው። ከስተመር ቅድም እንዳየነው እዚህ ጋር ከስተመር መምረጥ እንችላለን። በቲን ነምበር የሚከፍል ከስተመር ካለ ማለት ነው። ከዛን ፕሪንት እናደርጋለን ማለት ነው። አይተሙን አልመረጥኩትም፣ ሶሪ። ሪፈረንስ ደብል ክሊክ ዘን ቶታል ፕሪንት። አሁን ቢሉ ወጣ ማለት ነው። ከዚህ በመቀጠል የምናየው ምንድነው? ሃው ቱ ቮይድ የሚለውን ነገር ነው። ፕሮዳክት እንዴት ቮይድ እናደርጋለን? ለምሳሌ አንድ ከስተመር እዚህ ጋር ሰርች ላይ እንምጣና በርገር ካለ ቢፍ በርገር አዘዘ። ዘን አንድ ነው ያዘዘው፣ ኦኬ እንላለን። ቴብል እንምረጥ። ዌተር ኦርደር። አሁን ቢፍ በርገር ኦርደር ሆነ፣ ወደ ኪችን ገባ። ስለዚህ ይህ ከስተመር በስራ ጉዳይ ወይም ይህን ምግብ ካልፈለገ ምንድነው የሚደረገው? ቢል አይወጣለትም። ይሄ ኦርደር ቮይድ ነው የሚደረገው ማለት ነው። እንዴት ቮይድ እንደምናደርግ እናያለን። እዚህ ሪፈረንስ ጋር እንሄዳለን። ኦርደር የተደረገው ይኸው ቶታል ፕራይሱ 943 ብር ነው። ደብል ክሊክ ስናደርገው እዚህ ጋር ዲስፕሌይ ይሆንልናል። ኳንቲቲው አንድ ነው ማለት ነው። ሶ አሁን ይህን ቮይድ ለማድረግ ምን ይለናል? ቮይድ የሚለውን በተን ስንነካ ዩ ካን ኖት ሪሙቭ ኦል አይተም ፍሮም አን ኦርደር ይላል። ስለዚህ ይሄ ከስተመር ምግቡን ለአንደኛው ከሆነ የማይፈልገው ምንድነው የምናደርገው? በቴስት አይተም ሴሌክት እናደርግና እዚህ ጋር ሰርች በተን ጋር እንሄዳለን። ዘን እዚች ጋር ቴስት ትንሽ የፕራይስ ባለው በቴስት ማለት ነው። ቴስት ድሪንክ ምናለ እዚህ ጋር ለምሳሌ ቴስት ድሪንክ ዘን ኦኬ ነው የምለው። ከዛ ቮይድ እለዋለሁ ማለት ነው። ቮይድ ስለው አር ዩ ሹር ዩ ዋንት ቱ ቮይድ ቢፍ በርገር ይላል። ቢፍ በርገርን በቴስት ምክንያቱም ቢፍ በርገር 820 ብር ነው ፕራይሱ። ይሄኛው ደግሞ 1 ሳንቲም ስለሆነ በዚህ ነው ቮይድ የምናደርገው ማለት ነው። ዘን የስ ስለዋለሁ። የስ እንለው እዚህ ጋር ክሬዴንሻል አለው። ሪሙቭ የሚያደርጉት ማናጀር ሊሆን ይችላል፣ ኦውነር ሊሆን ይችላል። ለካሸር ብዙ ጊዜ አይፈቀድም። እዚህ ጋር መተን ዩዘር እንመርጣለን ማለት ነው። እዚህ ጋር ለምሳሌ ሲኔት አድሚን እንላለን። እኔ ቮይድ የማደርገው ዘን ፓስዋርድ እናስገባለሁ ማለት ነው። ባክ ኦፊስ ላይም ቮይድ ማድረግ ይቻላል። ዘን ኦኬ ስለው ኦርደር። አሁን ቢፍ በርገሩ ኦልሬዲ ቮይድ ሆኗል። እዚህ ጋር ወረቀቱ ላይ ቢፍ በርገሩ በኔጌቲቭ ያወጣልንና በቴስት በርገሩ ተቀይረዋል ማለት ነው፣ ቴስት ፕሮዳክቱ። ስለዚህ ቮይድ አደረግን ማለት ነው። ሌላኛው የቮይድ ሲስተም ምንድነው? ለምሳሌ አሁን እንምጣና አንድ ከስተመር መጥቶ ምግብ አዘዘ። እዚህ ጋር ፋስቲንግ ፍርፍር ሰርች ላይ እንግባ። ፋስቲንግ ፍርፍር ዘን 2 ቢሆን RMS ላይ ሄደን አሁንም ያልተያዘ ቴብል እንመርጣለን። ከዛ ዌተር ኦርደር እናደርጋለን። አሁን ሪፈረንስ ላይ ስንሄድ ኦርደር ያደረግነውን በዚህ መልኩ እናገኘዋለን ማለት ነው። ስለዚህ ይሄ ከስተመር ደግሞ ፋስቲንግ ፍርፍር ነው ያዘዘው። ፋስቲንግ ፍርፍር ተቀይሮ ሌላ ምግብ ይሁንልኝ ኦር በርገር ፒዛ ይሁንልኝ ቢል ምንድነው የምናደርገው? እዚህ ጋር ደብል ክሊክ እናደርጋለን። ደብል ክሊክ ስናደርገው እዚህ ጋር ይመጣል። ስለዚህ አሁንም ቮይድ ብንለው ዩ ካን ኖት ሪሙቭ ኦል አይተም ነው የሚለን። ስለዚህ ምንድነው የምናደርገው? በበርገር መቀየር ከፈለገ ከስተመሩ በቢፍ በርገር እንመርጣለን። ዘን ኦኬ እንላለን። ከዛ ቮይድ ነው የምንለው። ተመሳሳይ ስቴፕ ያለው ከመጀመሪያው ጋር እዚህ ጋር ቮይድ የሚያደርገው ዩዘር ኔም እናስገባለን። ከዛም ፓስወርድ ማለት ነው። ዘን ኦኬ ነው የምንለው። አሁን የዚህ ከስተመር ኦርደር የመጀመሪያው ፋስቲንግ ፍርፍር ነበር፣ ወደ ቢፍ በርገር ተቀየረ ማለት ነው። ከዚህ በመቀጠል የምናየው ደግሞ ለምሳሌ አንድ ከስተመር መጥቶ የመጀመሪያ
ምግብ ያዛል። ምግብ ካዘዘ በኋላ እዚህ ጋር ለምሳሌ በርገር ቺዝ በርገር አዘዘ። ዘን አንድ ፍሬ ኦር ሁለት ሊሆን ይችላል። ሁለት ከሆነ ሁለት፣ ከዛን ኦኬ እንላለን ማለት ነው። ዌይተር እና ቴብል መርጠን ቴብሏን ዘን ዌይተር ኦርደር ለዋለው ማለት ነው። ምንድነው የሚለው እዚህ ጋር ዘ ሴሌክትድ ቴብል ኢዝ ኦልሬዲ ኦኩፓይድ ይላል። ስለዚህ የመረጥነው ቴብሏን ኦልሬዲ ኦኩፓይድ ነው፣ ያልወጣ ቢል አለ ማለት ነው። ስለዚህ ይሄ ነገር ከዘገየ ዌይተሮችን ጠይቀን ቢሉ መውጣት ካለበት መውጣት አለበት፣ ከቀረ ደግሞ ቮይድ ማድረግ ይኖርብናል ማለት ነው። ስለዚህ ቴብል ልቀይር፣ ቴብል 11 አደረኩት። ዜን ኦርደር ሳደርገው ሴንዲንግ ኦርደር ቱ ኪችን ይላል ማለት ነው። ስለዚህ ቢፍ በርገር ኪችን ላይ ወጥቷል ማለት ነው። ሶ ይሄ ከስተመር ቢፍ በርገር አዝዞ በቀጣይ ሌላ ነገር መጨመር ከፈለገ ሁለተኛ ሳይሆን እዛው ላይ እንዴት እንደምንጨምር እናያለን። ሪፈረንስ ላይ እንሄዳለን። ከሪፈረንስ ላይ ስንመጣ የታዘዘው እዚህ ጋር ለምሳሌ ቴብል 11 ቃል የምትባለው ዌይተር ናት ያዘዘችው። ይህንን ደብል ክሊክ እናደርገዋለን። ሶ እዚህ በግራ በኩል ካለው ዳሽቦርድ ላይ ይመጣልናል። የታዘዘው ቺዝ በርገር ነው፣ 2 ፍሬ ማለት ነው። ስለዚህ ይሄ ሰውዬ እዚህ ጋር ሶፍት ድሪንክ መጨመር ከፈለገ ቀጥታ ወደ ሰርች በተን ነው የምንሄደው፣ አሊያም እዚህ ካታጎሪ ጋር ማለት ነው። ግን ሰርች ላይ ይቀላል። ሰርች በተን እንሄዳለን። ዘን እዚህ ጋር ሶፍት ድሪንክ ብዬ ሰርች አደርጋለሁ ማለት ነው። ሶፍት ድሪንክ የአንዱ ዋጋ 100 ብር ነው። ክሊክ አድርገዋለሁ። 2 ፍሬ ከፈለግ 2 ዘን F5 ኦር ኦኬ ነው የምንለው። ከዛ በዚህ መልኩ አድ ያደርግልናል። ስለዚህ ኦርደር ስንለው የቺዝ በርገሩ ኦርደር ኦልሬዲ በኪችን መጀመሪያ ስለወጣ አሁን የሚወጣው የሶፍት ድሪንክ ኦርደር በባር ይወጣል ማለት ነው። ስለዚህ ኦርደር አደርገዋለሁ በዛችው ቴብል እና በዛው ቴብል እና በዛችው ዌይተር ማለት ነው። ፋይናሊ ሰውዬ ሲከፍል የሁለቱንም በአንድ ነው የሚከፍለው ማለት ነው። ሪፈረንስ ላይ እንሄዳለን። ሪፈረንስ ላይ ከርን በኋላ እዚህ ጋር ደብል ክሊክ ስናደርገው ብሩን ራሱ ደምሮ አስቀመጠው ማለት ነው። ኦርደር የተደረጉት 2 ነገሮች ናቸው፣ ቺዝ በርገር ኤንድ ሶፍት ድሪንክ ማለት ነው። ዘን ቶታል ነው የምንለው። ቶታል ስንለው እዚህ ጋር F4 ማለት እንችላለን፣ አሊያ ደግሞ ፕሪንት ማለት ነው። F4 ስንጫን በዚህ መልኩ ቢሉ ወጣ ማለት ነው። ዘን ቢሉ ለከስተመር ይሰጠዋል ማለት ነው። ከዚህ በመቀጠል የምናየው ኤግዚት እንበልና እዚህ ላይ ሪፖርት ማየት ይቻላል። የተፈቀደለት ካሸሩ ሪፖርት እንዳይ ፕሪቪሌጅ ከተሰጠው እዚህ ጋር ገብቶ ማየት ይችላል። ምክንያቱም ሲስተሙ ኦል ኦቨር ሮል ቤዝድ ስለሆነ ማለት ነው። ካልተፈቀደለት ማየት አይችልም፣ ከተፈቀደለትም ማየት ይችላል ማለት ነው። እዚህ ጋር ስንገባ ልክ ባክ ኦፊሱ አይነት ያለውን እንትን ያሳየናል። እዚህ ጋር ሴልስ ኤንድ ማርኬቲንግ የሚለውን ቼክ ቦክስ አደርግበታለሁ። ከዛን የምፈልገው ለምሳሌ ካሽ ሴልስ ከሆነ ካሽ ሴልስ፣ ካፕቲን ኦርደር ከሆነ ካፕቲን ኦርደር የሚለውን እንትን ብዬ ሪፖርት ማየት እንችላለን ማለት ነው። ከዚህ በመቀጠል የምናየው ምንድን ነው? ፊዚካል ፕሪንተር ላይ ገብተን ካሸሮች ሲሰሩ የዋሉትን ዴይሊ ኤክሳቸውን እና ዜድ ማውጣት ከተፈለገ እሱን ነው የምናየው። እዚህ ጋር ፊዚካል ፕሪንተር ኢዝ አውት ኦፍ ፔፐር እያለ ነው፣ ማስጠንቀቂያ እየሰጠን ነው። ይሄ ወረቀት መጨመር የሚጠበቅብን። ከዛን ይህን ይመስላል ኢንተርፌሱ ማለት ነው። የመጀመሪያው ሪፖርት ላይ አሁን ዴይሊ ዜድ ካልኩት የቀኑን ዜድ ሪፖርት ያወጣል ማለት ነው። አሁን ዴይሊ ዜድ ያልኩት አሪው ሹር የሆንት ቱ ክሎዝ ዩር ዴይሊ ዜድ ይለንና ማስጠንቀቂያ ይሰጣል ማለት ነው። ምክንያቱም አሁን በዚህ ሰዓት ዴይሊ ዜድ ካወጣው ነገ በዚህ ሰዓት ራሱ አውቶ ዴይሊ ዜድ ያወጣል ማለት ነው። ስለዚህ የስ ልበለው። መቼ ነው የሚወጣው? ዴይሊ ዜዳችን ወጣ ማለት ነው። ከዚህ በመቀጠል ደግሞ ኤክስ ነው የምናወጣው፣ ዴይሊ ኤክስ። ምክንያቱም የሞርኒንግ ሽፍት፣ አፍተርኑን ሽፍት፣ ኢቪኒንግ ሽፍት፣ ግሬቭ ሽፍት የተለያየ ሽፍት ካላቸው የሚሰራበት ሬስቶራንት ማለት ነው። ስለዚህ ካሸሮቹ ሲወጡ ዴይሊ ኤክሳቸውን አውጥተው ሎጊን ያደረጉበትን ዩዘር ኔም ፓስዋርድ ሎጋውት አድርገው መውጣት ይጠበቅባቸዋል ማለት ነው ከሴኪሪቲ አንጻር። ስለዚህ እዚህ ጋር መተን ዴይሊ ኤክስ ስናወጣ የገባውን ካሸር ዴይሊ ኤክስ በዚህ መልኩ አወጣልን ማለት ነው። ከዚህ በመቀጠል ደግሞ ዜድ ሳመሪ ከፈለግን እዚህ ጋር ባይ ዴት አለ፣ ባይ ዜድ ነምበሩን ጽፈን ማውጣት እንችላለን ማለት ነው። ለምሳሌ እዚህ ጋር ትላንት የወጣ ዜድ ካለ የዛን ቁጥር ዲፔንድ ሆነን የዛሬውን ጽፈን እናወጣለን ማለት ነው።
ሌላኛው እዚህ ጋር ባይዴት ነው። ባይዴት ለምሳሌ የምንፈልገው እንዴት እንመርጣለን። ወደ ኋላ ተመልሰን ከዚህ እስከዚህ ብለን ፋይናሊ ፕሪንት ስንለው ዜድ ሳመሪ ያወጣልናል ማለት ነው። ፖስት ላይ ያለው እንትን ይህን ይመስላል። እዚህ ጋር ቮቸር ሪፖርት የሚለውን ስናይ ሪፖርት ቅድም አይተነዋል። የተፈቀደለት ዩዘር ከሆነ ሪፖርት እዚህ ጋር ገብቶ ማየት ይችላል፣ በባክ ኦፊሱ ፈንታ ማለት ነው። ካሽ ሴልስ ቼክ ቦክስ እናደርጋለን። እዚህ ጋር የሪፖርት ታይፖች አሉ። የመጀመሪያው ሪፖርት ሳመራይዝድ ባይ አርቲክል፣ ሳመራይዝድ ባይ ኮንሰርን፣ በፕሮዳክት፣ በከስተመር ወር በኢምፕሎይ፣ ካታጎራይዝድ ኤንድ ሳመራይዝድ ባይ አርቲክል። በዚህ ነው ብዙ ጊዜ የምንጠቀመው። ከዚህ የተለየ ደግሞ ወደታች ስንመጣ ቮቸር ዊዝ ላይን አይተም፣ በላይን አይተም ዲቴል እንዲያወጣልን ከፈለግን ይህን መምረጥ እንችላለን። ስለዚህ የቀኑ ሽያጭ በዚህ መልኩ እዚህ ጋር መርጠን ከስተመር ከፈለግን በከስተመር በዩዘር እያንዳንዱን መርጠን ፋይናሊ ምንድነው የምንለው እዚህ ጋር ሾው ሪፖርት ስንለው ሪፖርቱን በዚህ መሰረት ጀነሬት አድርጎ ያሳየናል ማለት ነው። ይህንን ከፈለግን እዚህ ጋር ማውዝ ኦቨር ስናደርገው ኤክስፖርት ዶክመንት ይሆናል። የፈለግነውን የኤክስፖርት ኤክስቴንሽን ተጠቅመን ዳውንሎድ ማድረግ እንችላለን ማለት ነው። ከዛም ለተፈለገው ሰው መላክ ይቻላል ማለት ነው። ፖስት ላይ ያለው ይህን ይመስላል። ስለነበረን ቆይታ አመሰግናለሁ።